ዘመነ ካሴ መመረጥ የለበትም ምክንያቱም እሱ እንደዚህ ነው ምናምን ብሎ ነገረኝ። ምክንያቱ ምንድነው? ምክንያቱን እነሱ ያስረዱ። እነማ መስፍንና ኮሎኔል ፋንታው ሙሃባው ያስረዱ ይለኛል ማለት ነው። እሺ እናንተ እንደዚህ ሆነ እንዴት እነሱን እሺ ሊሉ እንዴት ልታገኛቸው ትችላለህ? እኔ ኮሎኔል ፋንታው ደውሎልኛል። ሲደውልልኝ አነሳለሁ። ደውዬለት ግን አላውቅም። ሌሎቹም እንደዚሁ ይደውልኛል፣ አልደውልም። አንተ እንዴት ደውለህ ታገኛቸዋለህ? ግድ የለም ስለሱ እኔ ያገኛቸዋለሁ ምናምን ይለኛል። እሺ አልኩት። ከዛ መስፍንንና ይሄ የብሔራዊ መረጃ ደህንነት ከእስክንድር ጋር አንድ ላይ ነው የተላኩት። እስክንድር ጎጃሜ ሄዶ አደፍርሶ ከዛ ይሄ ደግሞ በሆነ ወገኑ ጎጃሜ ነው ይላሉ። ይሄኛውም ማለት ነው አላቅም። ወሎና ጎጃም አለበት። ይሄም ወደ ደቡብ ወሎ፣ እስክንድር ወደ ሸዋ እንዲመለስ ከተደረገ በኋላ እየበጠበጡ ያሉ ናቸው። ስለዚህ እንዴት እነሱን እንትን ትላለህ? ያንን እስክንድር ተመርጦበታል የተባለውን ምርጫ ምንንገረው እያሉ ነው። ይንገሩኝ፣ እሺ ምንም ችግር የለውም ይንገሩኝ አልኩት። ከዛ ደወለ። እነሱን በእንትን አስገባቸው፣ በዚህ በኮንፈረንስ ኮል አስገባቸው። ከዛ መነጋገር ጀመርን እና ይሄ መስፍን አድልተሃል አንተ እና እኛንም ማዳመጥ አለብህ። ዘመንን ማንም አይፈልገውም እና ስለዚህ ካልፈለጉት እናንተን ካላሉት ህዝቡ የመረጠው እስክንድርን ስለሆነ ለዛ ነው እንትን ያልነው። አንተ ግን ዝም ብለህ እኛ ላይ ፈርደህብናል ይለኛል። ከዛ ኮሎኔሉን ተናገር ሲባል አይ የምትቀዳኝ ከሆነ ለሌላ ፖለቲካ የምታውለው ከሆነ ይህንን እኔ መነጋገር አልፈልግም ይላል። ሲጀመር እኔ አልጠራውም። የጠራህ ያስገባህ ይሄ ሰው ነው፣ ይሄ እስራኤሉ ሰው ነው። እሱ ደግሞ አናግራቸው ስማቸው ነው ያለኝ። እኔ ማንም አናገረኝ ማንም አላናገረኝ። በቃሌ የምናገረውን በብዕሬ የምጽፈውን በስልክ ለምሳሌ የሆነ ሰው መጥቶ ቢያወራኝ አደባባይ የማወራውን አደባባይ የምጽፈውን እንጂ ከጀርባ የምነግረው ሴራ፣ ተንኮል፣ ሸር የለም። እስከዛሬ ሳልቀዳ ቀርቼ አይደለም፣ እስከዛሬ ሳልፈተን ቀርቼ አይደለም። ግን አገላብጠህ ብታጥመኝ ያው ነኝ። የምታገኝብኝ ነገር የለም። ብዙዎች የሚፎርሹት ምን ስለሆነ በጀርባ ሌላ ያመራ። እኔ አደባባይ ብጠራኝ፣ ጉባኤ ጠርተህ ብጠራኝ፣ 3-4 ሆነ ውይይት ቢኖር፣ በስልክ ብታናግረኝ የምናገረው ቃል አደባባይ ላይ የምጽፈውን አደባባይ ላይ የምናገረውን እንጂ አደባባይ ላይ ሌላ በውስጥ ግን እንዲህ ብናረገው እንዲህ ቢሆን እምለው ነገር የለኝም። እዚህ እኔ የምፈራው ነገር የለም። ተቀረጸ አልተቀረጸ ግን ክሊክ አድርገብኝ። ልክ ኮሎኔል ሙሃባው ይሄን ሲለኝ አሃ እንግዲህ የሆነ ነገር እንኳን ብንባባል አልኩኝና እኔ መቅረጸ ድምፄን ካለበት ከገባበት ገብቼ አምጥቼ እኔ ምን አስቀረጸኝ? ያው ነጭ አይደለም የምናገር። እኔ ምን አስቀረጸኝ? ግን መስማት እፈልጋለሁ፣ መነጋገር እፈልጋለሁ። መነጋገሩን ደግሞ እናንተ ስለፈለጋችሁት እሱ ብትሰማቸው ስላለኝ እንጂ እኔ አልደወልኩላችሁም። የምትነግሩኝ ነገር ተቀረጸ አልተቀረጸ ምን ያመጣል አልኳቸው። አይ በቃ እንደዛ እንዳይሆን ነው እንዳንቀረጽ ነው። እንግዲህ የለም ተናገሩ። እዛ ኮሎኔል ፋንታውን መጣና ዘመነን ጎንደሮቹ አልወደዱትም። አሁን ጎንደሮቹ የሚመሩት እነሱን የሚመሯቸው እነ ጌታ አስራደ ጎንደር፣ እነ ኢያሱ ጎንደር፣ እነ ፓስተር ምስጋናው ጎንደር፣ እነ አያሌው መንበር ጎንደር ነው። ይህንን የአፋድን በእስክንድር በኩል የያዘው ማለት ነው። ስለዚህ ጎንደሮቹ የሰኔ 15ን ጉዳይ አንስተው እናምባቸውን እነማንን ካሳምነው ጽጌ ጋር ሆኖ የገደላቸው ዘመነ ነው ብለው ስለሚያምኑ በፍጹም እሱን ማየት አንፈልግም አሉ። በሰኔ 15 ላይ የተሳተፈ ነውና እሱ አይመራንም አሉ። ስለዚህ እኛ ደግሞ ለትንሽ ጊዜ እስክንድር ይምራና ከዛ በኋላ 1 ወር ምናምን ቆይተን ከሰከነና ምን ካለ በኋላ ዘመነን እናመጣዋለን። አሁን ግን የሚያበርደን እስክንድርን ማምጣት ሙሃባው ማለት ነው እና ዘመነን የማትመርጡት በሰኔ 15ቱ ምክንያት ነው። አዎ እሺ
በሰኔ 15 ውስጥ ያለው ሰው በሙሉ የተጠረጠረው ምን ያለው በሙሉ ጎንደሮቹ እነዚህ የጎንደር ብአዴኖቹ አይፈልጓቸው? አዎ አይፈልጓቸው። ኦኬ ታዲያ ቻው ነጥሎ በሰኔ 15 ጉዳይ የሚያስጠይቀው ምንድን ነው? እስክንድርስ ቢሆን በሰኔ 15 ውስጥ እጁ አለ አይደለም ወይ? ከባህር ዳር አዲስ አበባ ድረስ ልንገልህ እኮ ነበረ፣ ልንገልህ ነበረ፣ በኋላ ስትቀርብ እስክንድር መሆንህን የተው ነው እንጂ ማንም መኪና እንዳያልፍ ተብለን ምቱ ተብለን ነበረ ብለውት አሳምነው ለሰልፍ ብሎ ባህር ዳር የሌለ ሰልፍ አዘጋጅቶ እነሱ ገለው እስኪጨርሱ እስክንድርን አየር መንገድ አትሄድም ብለው ይዘው ከዛ በኋላ ሚሽናቸውን ሲጨርሱ ናቢ አሁን መሄድ ትችላለህ ብለው አውሮፕላን አቅርበውለት ባህር ዳር ሄዶ እዚህ በሰኔ 15 ጉዳይ እኮ ምርመራ ይደረግ ከተባለ ነው ይጠየቅ ከተባለ እስክንድርም ይጠየቃል። እንምረጥ ካላችሁ በሰኔ 15 ጉዳይ የሌሉበትን ሰዎች ከውስጣችሁ መምረጥ አትችሉም ወይ ብዬ ድርቅ ብዬ ስናገር ጆሮአችን ላይ ዘጋው። ኮሎኔሉ ነው የዘጋው። ኮሎኔል ፋንታሁን ማባማ የተቀረጸ ነው የምነግራችሁ። ልክ ሲዘጋው ግንኙነቱ ቆመ። እንግዲህ መስፍንም አሁን በህይወት አለ፣ መናገር ይችላል ውሸት ነው ብሎ። ከዛ ኮሎኔሉ መናገር ይችላል። ያ ወንድማችንም ደግሞ ስልኩ ስላለኝ መውጣት ይችላል። አሜሪካዊ ነው፣ እስራኤል ነው የሚመላለሰው። በግልጽ ነው የነገረኝ። የእስራኤል የደህንነት ተቋም ስራ ነው የምሰራው፣ ግን ሀገሬን ስለምወድ ነው ይሄንን የማደርገዋል። ሲዘጉት እኔ ምን አገባኝ ብዬ ቀጥስን ዘመዴ አቤት እንዳዘጋው አሳያቸዋለሁ። ምን አባቱ ስለሆነ ነው ስልኩን የሚዘጋው? እኔ ሰርፕራይዝ እየሆንኩ ነው እየገረመኝ። እንዱ አበቃ ከዘጉት ዘጉ ወይ ኔትወርክ ይሆናል አይደለም፣ ሆም ብለው ነው አገኘ እንዳዘጋው እኔ አገኛቸዋለሁ። ዘጋ። ደወለ። ሲደውል ደወለ ተዘጋ። እንዳትዘጋው አንተ ብቻ እንዳትዘጋው ስልኩን። እኔ አልዘጋም። መጨረሻ ና የለን ዝም ብዬ ስልኬን ያዝኩኝ። ስልኩ ጠራ፣ አነሳ። መስፍን ያነሳ። አስገባው አሉ። እሺ አስገባው፣ ቶሎ አስገባው። ኮሎኔሉን አስገባው። ኮሎኔሉን ገባ። ለምንድን ነው ስልኩን የምትዘጉት? መረዳት ያለበትን ማስረዳት አለባችሁ። ማወቅ ያለበትን መጠየቅ አለበት። ስለዚህ ማስረዳት አለባችሁ። እንደ ብራቅ እንደ አለቃ እንደ ታላቅ ወንድም ተቆጣቸው ማለት ነው ሁለቱም። እንግዲህ ይሄኛው የኢንሳ የደህንነት ኃላፊ ነው መስፍን፣ ኮሎኔሉም ደግሞ ብአዴን የነበረ ነው። ይሄ መስፍን ጠርንፎ ያዘው ኮሎኔሉን ነው። ስለዚህ ማነው ስሙ እስክንድርንም ይሄንንም ጠርንፎ ያሰረ ሰው ነው ማለት ነው። እኔ ጉድ ነው የምሰማው አልኳችሁ። በጣም እሰማለሁ። አውሩ አላቸው። ከዛ ይኸውልህ ዘመዴ አሉ፣ ኮሎኔሉ ማለት ነው። እሱ መስፍንም ኮሎኔሉ ዘመዴ በቃ ተሳስተንም ከሆነ አልፏል። እኔ የምለው እንዴት ነው እሺ ምርጫውን ያንን ሁሉ ካስወጣችሁ በኋላ አንተ መስፍን ነው ያደረከው ከዘጋጋ በኋላ እንዴት ነው እንደው ቢያንስ ለሀብታሙ አያሌው መላክ ሲገባችሁ ለስታሊን ልካችሁለት ስታሊን ዜናውን የሰራው እንዴት ነው? እኔ ስለሱ አላውቅም። የዜናውን እንትን እኔ እሱን የማውቀው ነገር የለም። ነገር ግን በምርጫው ይሄን አድርገናል። ዘመዴ እናንተ ሚዲያ ላይ ናቸው ያላችሁት። እንደምን የምንለፈውና ዘመነን ከሁለተኛው 2 ወር ከቆየ በኋላ እስክንድርን ገለል አድርገን እንመልሰዋለን። አሁን አንዴ ጥፋትም ከሆነ አጥፍተናል። የጠፋውን ጥፋት እንደዚህማ ብሎ ነገር የለም። ለዚህ ብሎ ነገር የለም። የዘመነን ጥፋት ንገሩን። የዘመነ ጥፋት ያጠፋው ጥፋት ካለ በጋራ እንታገል፣ በጋራ እንውረድበት። ዘመነ ያጠፋው ሰኔ 15 ላይ እንዲህ እንደው የምትሉ ከሆነ ሁላችሁም ተጠያቂ ናችሁ። በሰኔ 15 ያልታሰረ የለም። ራስ ኮሎኔሉን ጨምሮ ሌሎቻችሁም ተጠርጥራችሁ ተይዛችኋል። ህግ ነፃ ያላችሁ ህግ ነፃ ሆነ፣ ታስራችሁ ተፈታችኋል። አለቀ። ከዛ በተረፈ የሰኔ 15ን ጉዳይ መዛችሁ ለመምታት የምታመጡበት ምክንያት የለም ብዬ ተለያየን ማለት ነው። ከዛ በኋላ እንግዲህ ይህን ፎቶ ያነሱልኝ ሰዎች ምን ያሉልኝ ሰዎች እዛው ያሉ ናቸው። የመስፍንን ፎቶ ማንም አያውቀው። መስፍንን ፎቶ አንስተው ምኑን አንስተው ላኩልኝ ማለት ነው። አሁን ዛሬ የምስራቅ አማራ ክፍል የነበሩ ዛሬ ከሚኒሊክ እዝ ጋር ሆነው በምሬ ወዳጆ ጦር ስር ሆነው የሚያዋጉ ጦሩን የሚመሩ ሰዎች ናቸው ይሄንን ያደረጉት ማለት ነው። ፎቶውን ሁላ አንስተው ይላኩልኝ።
ይሄ እዛ ቁጭ ብሎ ሲቀለብ የነበረ በነሻለቃ ዳዊት በኢትዮ 360 በነ ሀብታሙ አያሌው በነ አበበ በለው እንደገና በዶክተር አምሳሉ በነዛ በምድነው ስማቸው የዲሲ ግብረ ኃይል ይባሉ የነበሩት እና በኋላ ባልደራስ የሆኑት በነ ኤርሚያስ በነዛ ሰዎች የተሰበሰበውን ገንዘብ ይሄ የኢንሳ ሰው ቁጭ ብሎ እነዚህ ይሄ ግሩፕ ማለት ነው። በዚህ ግሩፕ ይሰበሰብ የነበረን ገንዘብ ሲበላ የከረመው የመንግስት ሰው የራሱ የጌታቸው አሰፋ ሰው እኔ ስናገር ሌባ እየተባለ እኔ ስናገር ባለጌ እየተባለ እኔ ጋላ ነው፣ ኦሮሞ ነው፣ ኦነግ ነው፣ ሊከፋፍለን ነው እየተባለ እኔ ግግም ብዬ ይሄ መንግስት ሰው ነው ሚሽኑ ሲጨርስ እጁን ይሰጣል ስል ከርሟርት አይደለም። ይሄው ዛሬ መስፍኔ የተወለወለ መስታወት መስሎ በአሜሪካ በካናዳ በአውሮፓ የነበረ ህዝብ ለፋኖ ብሎ ይረዳ የነበረውን ገንዘብ እየበላ እየዘረፈ የገበሬ ከብት እየጨረሰ እየገደለ እያስገደለ አማራ አንድ እንዳይሆን የፋኖ ትግል ፈቀቅ እንዳይል ሽባ ሲያደርግ ቆይቶ ወደዚህ መጥቶ ነው። መስፍን ማለት አርበኛ ዘመነ ካሴ እንደነገ ኬንያ ድረስ ሄዶ ግንቦት ሰባትንና ሻዕቢያን በናይሮቢ ያገናኘ ደላላ ራሱ ጌታቸው አሰፋ ልኮት ማለት ነው። ጌታቸው አሰፋ ልኮት ናይሮቢ ሄዶ እነ ብርሃኑ ነጋን እና አንዳርጋቸው ጽጌንና ሻዕቢያን ያደራደረ ያገናኘ አቶ ልደቱ አያሌውን በሆቴሎች በምኖች እየሄደ ቪዲዮ እየቀረጸ ሜንታሉን ቶርች አድርጎ ሽባ አድርጎ እንዲጠፋ ያደረገ እስክንድርን እንደ ሻንጣ አንጠልጥሎ ይዞ ሄዶ ጎጃምን አስበጥብጦ ደቡብ ወሎና ሸዋ አስቀምጦ ሸዋ አንድ እንዳይሆን የሰራ ክፉ ሌላም አንድ ዶክተር አለ፣ ሌላም ሰው አለ ያደረገ ከነ አኪላ ጋር ከነ አኪላ የሚባሉ ዋና አማራ ከነ ዘራ ያዕቆብ ጋር በመሆን ሌሎችም ልጆች አሉ። እነ ጥቁሬ ልበለው ዝም ብዬ ዋና ስሙን አልጠራውም። ከነሱ ጋር በመሆን ከህዝብ የተሰበሰበ ገንዘብ በአየር መንገድ በሚሰራ ሰው ስልኩ በሚታወቅ ትግሬ በኩል ለአማራ ፋኖ ተብሎ ይላካል። ከዛ በኋላ እዛ ሄዶ ባንኩ ታገደ ይባላል። $8,000 $4,000 $20,000 ከአማራ እየተሰበሰበ ገንዘብ በናኪላ በኩል አየር ላይ እየቀረ ሽባ አድርገው አደንዝዘው የአማራን ትግል የበተኑ ናቸው። ይህንን ዋጡት። ይህንንም እኔ እግዚአብሔርን አመሰግነዋለሁ። ዳያስፖራ ገንዘቡን ለአለሌ እንዳይሰጥ የቸገረ ሰው አፈር ልሶ የቸገረ ሰው አፈር ግጦ የቸገረ ሰው ህዝብ አሳምኖ በራሱ መዋጋት ይችላል። ነገር ግን አሁን ገንዘብ ላይ የተቀመጡት በሙሉ ጸረ አማራ ኃይሎች፣ ሌላ ድቅል ማንነት ያላቸው ኃይሎች $30,000 $40,000 አዲስ አበባ እየተላከ እግዚአብሔር ያሳያችሁ 40,000 እየተላከ እዛ ዶላሩ ይቀመጣል። እዚህ ያለ ሰው ይሰጣቸዋል። በብአዴን ሰዎች በኩል በመንግስቱ ሰዎች በኩል በቲፒኤልኤፍ ሰዎች በኩል እየሄደ ገንዘቡ እራሳቸው ጋር አይደርስም። እነሱ እዛ ቢዝነስ ይሰሩበታል። አማራ ከዚህ ገንዘቡን እያለ ይሰጣል። መንገድ ላይ አድርቀው ይበሉበታል። ይኸው እነሱ እንኳን ጫካ የከረሙ እንኳን በረሃ የከረሙ ይኸው ዛሬ ጺሙን ተስተካክሎ ምኑን አስተካክሎ በክብር ተቀብለዋቸው ገብተዋል ማለት ነው። የሌሎቹንም እንደዚሁ ቀን በቀን ሰዓት በሰዓት እናወራለን።